Hey guys, welcome back to my channel. Today I'm super excited because I'm trying out a new restaurant and I have heard so many good things about it. I don't know how to exactly what to accept it, but we are about to find out together. I'm going to show you everything from the atmosphere to the food to the overall experience. So if you love discovering new places and trying different foods, you are definitely going to enjoy this video. Honestly, I'm already excited just being here. The vibe looks really nice and I can't wait to see how the food tastes. እኔ በማታ ነበር የሄድኩት። ውስጥ በጣም ነው የሚያምረው። ጽዱ እና ድንቅ ነው። ሰራተኞቹ የመሩ አስገቡን። ታዋቂ መሆናችን ሳይሰማ አይቀሩም። እዚህ ጋር ሜኑ አከቻለች። እናም ያሉትን ትንሽ ከሾፉን በኋላ ስሙን ሰምተነው ማናውቀው ምግብ እንበርጣለን። የበላነውን ላለመድገም የሚደረግ ጥረት ነው እንግዲህ። ሽንት ቤት ለሴቶች ትልቅ የፎቶ ባክግራውንድ ነው ይባላል። ማይስማማ ካለ እጁን ያውጣ። ምግብ እስኪመጣ ቦታውን በደንብ መቃኘት ስለፈለኩኝ ወደ ውጭ ወጥቼ መብራቶቹን መቁጠር ጀመርኩኝ። በዛውም አይቀርም ፎቶዬን ለመነሳት። እስቲ ሹፉት ቦታውን፣ ደስ አይልም? እዚህ ጋር ነበረ ተጋድሞ ቡና መጠጣት። ምግቡ እንደመጣ ደመነፍሴ ነገረኝና ልክ ስገባ ምግቡ ለካ ቀርቧል። እኔን እየጠበቀኝ ነው አሉ። Hey y'all, come look at this. ሹፉት እንግዲህ። ይህ ስታርተር ነው የሚሆነው በሚል እንግዲህ ትንሽ ቀማመስኩኝ። የአበሻ ነገር እንዳይቀር በሚል ደግሞ ከሁሉም ወሰድኩኝ። ዲዘርት ከዋናው ምግብ ቀድሞ የሚመጣበት ሀገር አይቻላቅም ነበረ። ለካ ከሀገሩ ሳይሆን ከኔ ነበር ችግሩ። ክፍያውን መጣ። እንደጠበቅኩት ውድ አልነበረም። ችርስ ለበላ ነው፣ ችርስ ለከፈል ነው፣ ችርስ ለተሳቀቅ ነው። በዛውም ወደፊት ላይፌን አየው። ደብዘዝ ያለ ስለነበር ግን አልተነበበልኝም። ምግቦችን እንግዲህ ከ10 ሬት የምናደርግ ይሆናል። 10 8.5 እና 9